አንድነት ስላየው እግዚአብሔርም በአንድነት ስላየው ባሪያናችሁ ለፈዋለ ሶስትነቱንም ስለተረዳ ባሩ ውስጥ ቤተ ገብርክሙ አላቸው። ወደ ባሪያችሁ ቤት ክሙ የሶስትነት ነው። ባሪያናችሁ ነው። አንድነት ነው። አንድነት በሶስትነት ሶስትነት በአንድነት ለአብርሃም ተገለጸ። ክብር ለሥላሴ ይሁን። ክብር ለሥላሴ አብርሃም ቤት ሥላሴ ምስጢር የተገለጸበት ዕለት ነው። ከዚህ በኋላ ምን አሉ? በዘመን አርጅተናል፣ በጊዜ ደክመናልና እባክህ ተሸክመህ አስገባናል። እሱም ጀርባውን ለሥላሴ ሰጡ። ጀርባውን ለሥላሴ ሰጡ። አብን ተሸክሞ አስገባ። ያስገባ ወልድና መንፈስ ቅዱስ ከዛው ከመንበሩ ላይ ተገኘ። ከቤት ወደ ተድንኳን ተገኘ። አብርሃም ወደ ተባረከ ለሥላሴ የሥላሴ ዙፋን ሆነ። አብርሃም የሥላሴ ዙፋን ሆነ። ከዚህ በኋላ የሚረዳው የሚታረደው ፍሪዳውን አረደ፣ ድግሱን አዘጋጀ። አሁን ሥላሴ ፈቃዱን እንደ ፈጸሙለት ለማጠየቅ ነው እንጂ ድንጋይ ማለት ድንጋይ ሲበላ እንደሚባለው አባባል ይላል። ፈቃዱን ለመፈጸም እንደ በጉልበት ሆነ ታዩለት። በኋላ ላይ ግን ይላል በምስጋና ሰዓት ያ የታረደው ኮርማ ስርዓትን አስራር ስርዓት ለመስቅዶ አመሰገነ ይላል። ፈቃዱ ተፈጸመለት። ከዚህ በኋላ ቃል ኪዳን ገቡለት። ዓመተ ምሕረቱን ይገባሃል የተ እንደ ዛሬው ዕለት እንደ ዛሬው ዓመት ወደ አንተ እመለሳለሁ። ሚስትህ ሳራ ወንድ ልጅ ትወልዳለች። በጊዜ የይስሐቅ መወለድ ፍጻሜው ግን ከሦስቱ አካል አንዱ አካል ወልደ እግዚአብሔር ከአብርሃም ዘር ከእመቤታችን ከቅድስት ድንግል ማርያም እንደሚወለድ የልደቱን ምስጢር ነገረውላል። ክብር ለእግዚአብሔር ይሁን። ምን ብላችሁ አመስግኑ። ከአንተ ዘር እወለዳለሁ፣ ከአንተ ዘር ዓለም ይባረካል። በዘርህ የተባረኩ ሁሉም አሕዛብ ይሁኑ። በዘርህ የተባረኩ ተብላ የተባለች የአብርሃም ዘር እመቤታችን ቅድስት ድንግል ማርያም ናት። ክብር የአብርሃም ዘር ከአብርሃም የተወለደች የአብርሃም ዘር አማናዊ ሳራ ድኅነተ ሥጋ ድኅነተ ነፍስ የተገኘባት እመቤታችን ናት። ዛሬ ይሄ የተፈጸመበት ዕለት ነው። አብርሃም መልካም ስራ ይሰራበት። አራተኛውን ተናግሬ አቆማለሁ። አራተኛው ዛሬ ምስጢር የተገለጸበት የእግዚአብሔርን ለእግዚአብሔር መስጠት። ከአብርሃም የምንማረው የእግዚአብሔርን የሥላሴ ለማን መስጠት? ለማን መስጠት? ለሥላሴ መስጠት። የእግዚአብሔርን ለእግዚአብሔር መስጠት። እግዚአብሔር የሰጠህን ነገር ለእግዚአብሔር ስጠው። ሥላሴ የሰጡህን ሀብት ንብረት ለማን ይሰጥ? ለማን ይሰጥ? ክብር ለሥላሴ ነው። ሥላሴ የሰጡህን ምንም የማየው አንድ የሆነውን ሀብት ንብረት ለሥላሴ የሰጠበት ዕለት ነው። አንድ ልጅ በዓመቱ አገኘ ይላል። ይስሐቅ 12 ዓመት ሲሆነው ስንት ዓመት? 12 ዓመት። መጽሐፈ ቀሌምንጦስ ላይ አለ። 12 ዓመት ሲሆነው እግዚአብሔር ምን አለው? ሰው ልጅ ይስሐቅ ወልድካ ልጅህን ይስሐቅን ውረድልኝ አለው። ውረድልኝ። በመጀመሪያ በሰማይ በመንበረ ጸባዖት ከመንበረ ጸባዖት አንድ ታላቅ ኃይል ቃል ወጣ ይላል። አብርሃም አርፈ እግዚአብሔር አብርሃም የማን ወዳጅ? የእግዚአብሔር ወዳጅ የሚል ቃል ወጣ። መላእክት ይህንን አስተጋቡ ይላል። ሰይጣን ያን ክብር ሰማ። አርከ እግዚአብሔር ፍቁረ እግዚአብሔር ብለዋል። አብርሃም አርከ እግዚአብሔር ፍቁረ እግዚአብሔር ተብሏል። ነገር ግን ምን አለ? አንድ ልጁ ሰዋልኝ ብለህ ብትል አይሰዋልህም ማለት። ሰይጣን እኮ ለእግዚአብሔር ይህንን ነገረው። እግዚአብሔር አብርሃምን በጠላት ያውቃል አብርሃምን። ነገር ግን ምስጢረ መለኮት ይገለጽ ዘንድ ምስጢረ ድኅነት ይፈጸም ዘንድ ልጁን እንደማይራራ እንደሚሰጠው ያውቃል። ዲያብሎስ ይስሐቅን ለማዋረድ ለማሳረድ የአብርሃምን አብርሃም መልካም ስራ እንደማይሰራ ለእግዚአብሔር እንደማይሰጥ ለማጣላት ነበረ። እግዚአብሔር ግን በረቀቀው ጥበቡ ዓለም የሚድንበትን ምስጢር ለመግለጽ አማናዊነት ክርስቶስ ከአብርሃም ዘር ተወልዶ ዓለምን እንደሚያድን ለመግለጽ ሰውን ይስሐቅ ወልድካል። ብዙ ይስሐቅን ሰዋል ይላል። በዱር ነበረ ሳይውል ሳያድር በጫካ ሳለ ለእናቱ ለሳራ ልንገር ብሎ ቢል እና
እናት ናትና አይ እንደው ታስቀርበኛለች ብሎ በዱር ጫካ ሳሉ ሁለቱን አሽከሮች ይዞ ወደ ለ3 ቀን ተጓዘ ይላል። 3 ቀን እኔ ወደማሳይ ተራራ ላይ ብሎታል። 3 ቀን ተጓዘ። 3 ቀን 3 መዓልት 3 ሌሊት ነው ተጓዘ። ልክ ከተራራ ሲደርስ በጣም ቀለምጦስ ላይ ተራራውን ምን ይሏል? ደብረ ሊባኖስ ይሏል። ደብረ ጎልጎታ ነው። ደብረ ሞሪያም ተብሎ ደግሞ በዘፍጥረት ላይ ተገልጿል። የብርሃን አምድ ተተከለ ይላል። ክብር ለሥላሴ ይሁን። የብርሃን አምድ ተተከለ በደብረ ሞሪያም የብርሃን አምድ ተተከለ። ያ የብርሃን አምድ የመስቀል ምሳሌ ነው። የምን ምሳሌ? ተናግሮናል። የምን ምሳሌ ነው? የመስቀል ምሳሌ ነው። በዚህ ሰዋ ብሎ ሲለው በብርሃን አምድ ተክሎ አሳየው። ከዚህ በኋላ አሽከሮችን ምን አላቸው? ጨርሻለሁ። ሁለቱን አሽከሮች በተራራው ስር ምን አጥፋቸውና እኔና ልጄ ከተራራው ላይ ሄደን እንሰዋለን አሏቸው። ሁለቱ አሽከሮች የሁለቱ ፈያታዊ ዘየማንና ፈያታዊ ዘዘቃ ምሳሌ ነው። ሊቃውንት ይህንን አመስጥሯል። መስቀሉን አሸከመው ለልጁ ለይስሐቅ መስቀሉ ሰጠው ይላል። እሱ ተሸከመ። ይስሐቅ የጌታ ምሳሌ ነው። የማን ምሳሌ? የጌታ ምሳሌ። ጌታ እሱን ተሸክሞ ከሊቶስ ስር አስተቀራኒ ሄዷልና እሱን አሸከመው። መስቀሉን እሱን አሸከመው። ከዚህ በኋላ እሳቱን ቀለሙን ይዞ ወደ ተራራ ወጣ። ይስሐቅ አንድ ጥያቄ ጠየቀ። ኦ አቤ አብርሃም አይቴ አንዶ በግል ዘይከውን ለመስዋዕት። አባቴ አብርሃም ሆይ ለመስዋዕት የሚሆነው በግ ወዴት አለ አለው። ወዴት አለ አለው። በግ ወዴት አለ አለው። አብርሃም መለሰለት በክርሳ ባለው የአምር እግዚአብሔር ነው። በጉ ያለበትን ቦታ ማን ያውቃል አለ። ማን ያውቃል አለ። እግዚአብሔር ያውቃል አለ። እኔ እናንተም ታዝናለሁ እንዳለው ወደ ተራራ ወጣ። መስዋዕቱን የረበረበ መስዋዕቱን አዘጋጀ። ይስሐቅን አሰረ። ይስሐቅ ታሰረ። ይስሐቅ የጌታ ምሳሌ ነው። ጌታ ታስሯልና በእጁ ላይ አስቀመጠው ይላል። ከዚህ በኋላ ካርታውን አነሳ። በዛሬው ዕለት ካርታውን አነሳና አሁን ይስሐቅን ለመሰዋት አስደፍቶ አድርቶ መሰዋው ሲል ተው አለው። በልጅ በማለም አይደለም በልጅ ደም እንጂ በልጅ በማለም አይደለም አለና በጉም ከሰማይ አወረደለት። በፀሐይ ታስራየ አናባለ ኢየሱስ ክርስቶስ ለአብርሃም ዛሬ በሞሪያም ተራራ ላይ ተገለጠ። በምን አየ? ኢየሱስ ክርስቶስን አየ። ማንን አየ? ተናገር። ማንን አየ? ኢየሱስ ክርስቶስን አየው። ዮሐንስ ወንጌል ምዕራፍ 8 ላይ ተመነየ አብርሃም ከመ ይርአይ ለዕለትየ ርእየ ወተፈሥሐ። አብርሃም ዕለቴን ለማየት ተመኘ፣ አይቶ ደስ አለው። መጽሐፈ ቀለምንጦስ ምዕራፍ 6 ላይ ስትመለከቱ ነበር። አይቶ ደስ ያለው ብሎ በወንጌል የተረጎመው ይህችን ዕለት ነው። በጉን አይቶ ነው ደስ ያለው። ክርስቶስን በበግ አምሳል አየው። ክርስቶስን በበግ አምሳል ተቀበለው። በበግ አምሳል መስዋዕት አደረገው። አብርሃም ክብር ለአብርሃም ለብላቸው መስሎ ኢየሱስ ክርስቶስ በደብረ ሞሪያም የተገለጸበት ዕለት ነው። የሥላሴ ክብር የተገለጸበት ዕለት ነው። አብርሃም ልጁ ይስሐቅን ለመስዋዕት ያቀረበበት የእግዚአብሔርን ለእግዚአብሔር የሰጠበት ዕለት ነው። ስለዚህ ወደ አብርሃም ተመልከቱ። ምስጢር በአዲስ ኪዳን ምስጢር በብሉይ ኪዳን ዛሬ የተገለጸበት ዕለት ነው። የአዲስ ኪዳን ምስጢር ነገረ ድነት ነገረ ስጋዌ በአዲስ ኪዳን ምስጢር የተገለጸበት ዕለት ነው። በአብርሃም ቤት ነገረ ሥላሴ ተገለጸ። በዛ በደብረ ሞሪያም በጎልጎታ ነገረ ስጋዌ ነገረ ድነት ተገለጸ። ክብር ለእግዚአብሔር። መስቀሉ ታየ በጎልጎታ ላይ። መድኃኒዓለም የገዘ በጎልጎታ ላይ አብርሃም ለእግዚአብሔር ሰጠ ይላል። እንግዲህ ወደ አብርሃም ተመልከቱ። ሁላችንም ወደ ማን እንመልከቱ? ተናገሩ። ወደ ማን እንመልከቱ? ወደ አብርሃም መመልከት ማለት እግዚአብሔርን መፈለግ፣ ለእግዚአብሔር መታዘዝ፣ መልካም ስራን መስራት፣ እንደገና ደግሞ የእግዚአብሔር የሥላሴ ምን ማለት ነው? መስጠት ነው። ዛሬ አሁን እዚህ የተሰበሰባችሁ በሙሉ ሥላሴን ፈልጋችሁ ከሥላሴ በረከት አግኝታችኋል።
እንደ አብርሃም ታዛቸዋል። አሁን የሚቀራችሁ ደግሞ የሥላሴ ለሥላሴ መስጠት። በዚህ ዓለም ላይ የምናፈራው ሀብት ንብረት በሙሉ የእግዚአብሔር ነው፣ የሥላሴ ስጦታ ነው። የማን ስጦታ ነው? የሥላሴ ስጦታ። ስለዚህ ይሄ ቤተክርስቲያን ጥንታዊ ቤተክርስቲያን ነው፣ ታሪካዊ ቤተክርስቲያን ነው። አሁን ደግሞ እንደምታዩት የልማት ስራ እየተሰራ ነው፣ ከፍተኛ የልማት ስራ። አሁን ይሄ ልማት ካልተሰራ ነገ ቤተክርስቲያን አትኖርም። እውነት እያየን እየተመለከትን ነው። ስለዚህ አሁን ወገባችንን ጠበቅ አድርገን የተጀመረውን ህንፃ ግንባታ፣ የተጀመረውን ትምህርት ቤት፣ ነገ ሃይማኖት የሚታወቅበት ብዙዎቻችን ስለ ምግባር ይዘው ሃይማኖታቸውን አጥንተው ለቤተ ክርስቲያን፣ ለሀገር፣ ለእኛ ጠቃሚ የሚሆኑበትን ለማፍራት ትልቅ የትምህርት ህንፃ ከግብ ማድረስ አለብን። ሁላችሁም ማለት ነው። እንግዲህ እዚህ ጋር ከፈት አድርጉት። ሚዲያ የሚያዛችሁ ለቀቅ አድርጉለት። አሁን ብድግ በሉ ለሥላሴ ማለት ነው። ለዚህ ትልቅ ግንባታ ማለት ነው። እስካሁን ድረስ ቅድም ተገልጿል። በዛ አሰሪ ኮሚቴው ተገልጿል። በልማት ኮሚቴው ተገልጿል። ውስጥ የአንደርግራውንድ ስራ 65% ሰርቷል። አብርሃም ልጁን ነው የሰጠው። የሌለውን ነገር ነው የሰጠው። ከኔ ጋር ናቸው። የተገባለት ቃል ኪዳን እንደሚፈጽም አውቆ የሌለው አገኘዋለሁ ብሎ እንኳን በእግዚአብሔር ላይ ታምኖ ነው ያንን ልጅ የሰጠው። ያንን ስጥ ሁላችሁ ብልክ ቁጭ ያላችሁ በሙሉ በዚህ ጋር እያመጣችሁ ያላችሁን ለሥላሴ ዛሬ የሥላሴ ቀን እንደ አብርሃም የምትባረኩበት ቀን ነው። እንደ አብርሃም በረከትን የምታገኙበት ቀን ነው። አብርሃም የእግዚአብሔር ወዳጅ ተብሏል። አብርሃም በእግዚአብሔር ተብሏል። መስራት ለእግዚአብሔር በመስጠት ነው። ጥላን እያዞራችሁ ዝናብ እየመጣ ስለሆነ ነው። ይሄ ግንባታ ዛሬ ምናልባት 65% ሆኗል። አንደርግራውንድ የሰው በሩን ከፈት አድርጉላቸው። 65% ሆኗል። ነገ አንደርግራውንዱ 100% መጠናቀቅ አለበት። ዛሬ ለሥላሴ የሰጠኸው ለሥላሴ ያደረከው ለሥላሴ ሰጠው ብዙ ነገር ያስፈልጋል። ብዙ ብረቶች ያስፈልጋሉ። በውጭ ዓለም ያላችሁ ይህንን ሚዲያ የምትከታተሉ ሰዎች በዚህ ሚዲያ ባለቤቶች ናችሁ። በውጭ ዓለም ያላችሁ ተረባረቡ። የሥላሴ ህንፃ ነው የሚገነባ። አባቶቻችን ቅንጦቹ ጀግኖቹ ይህንን ህንፃ ሰርተዋል። ነገ ደግሞ እኛ ደግሞ ይህንን የተጀመረናል። እሺ መጀመሪያ ጥላ እንዳይዘው እዚህ ጋር አምጡ። የልማት አርበኞች ጀግኖች አትወሩበት። እዚህ ጋር ነው ሁላችሁ ከፈት አድርጉ። በዚህ ጋር ሞንታኖ ያዛችሁ የዓመት በረከት ነው። እግዚአብሔር ይባርካል፣ እግዚአብሔር ይቀድሳል። እዚህ ጋር እየመጣችሁ እየበደላችሁ ለሥላሴ ነው የሚሰሩ። ክብር ለሥላሴ ለምን ብላችሁ አመስሉ። ክብር ለሥላሴ ይወጣል። እዚህ ጋር እየተባለ አቤት አባታችን እስያል ወለተ ኢየሱስ በልጄ ስም ሥላሴ ባርኩልን። የአብርሃም ሥላሴ በለምስልን 10 ሺህ ብር እልል ብላችሁ አመስሉ። ዛሬ ከዚህ ህዝብ ወደ 5 ሚሊዮን ብር እፈልጋለሁ ለሥላሴ 5 ሚሊዮን ብር እልል ብላችሁ አመስሉ ነው። ከሁለት እጅግ አድርገን የምናከብራቸው የሀገረ ስብከታችን ስራ አስኪያጅ ክቡር ሊቀ ማእምራን የማነ ዘመንፈስ ቅዱስ በመካከላችን አሉ። ሀገረ ስብከቱ ግንባር ቀደም ስራ ትኩረት ተሰጥቶበት ሀገረ ስብከቱ እያለማው ያለ ተግባር ነው። እስኪ እልል ብላችሁ አመስግኑልኝ። እልል ብላችሁ ሁላችሁ እያንዳንዳችሁ ዛሬ የአብርሃም ልጆች ነው። እጃችሁን ምልክት አድርጉ። እኔ በሉ የአብርሃም ልጅ ነኝ። እኔ እንደ አብርሃም የሥላሴ ባሪያ ነኝ። እልል ብላችሁ በሥላሴ ፊት ነው የሰገደው። አብርሃም በሥላሴ ፊት የተንበረከከው። በሥላሴ ፊት ስገድ፣ ተመልከት እና ወደዚህ ትባረካለህ። በሽታ ፍንቅልቅል ብሎ ይወጣል። ችግር በሥላሴ ይወገዳል። ስቃይ ሕማም ደዌ ውስጥ ያለው ፈተና እዚህ ጋር መከሰትን በረከት ስትሰጡ ለሥላሴ በሥላሴ ይወገዳል። ክብር ለሥላሴ። ምን ሌላ መስገን ማንም አይደለም። እዚህ ጋር መከሰተ
ብለህ ስትል ስላሴ ባልኩላ አትወርዱ ነው እና ወደዚህ እዚህ ጋር መንገድ ከፈት ያደረጋቸው ከፈት አድርጎ በስላሴ ከፈት አድርጎ እሱ ባለው 10 ሺህ ብር እዚህ ገንዳ ተሰጣለሁ ብሎ 10 ሺህ ብር እዚሁ 10 ሺህ ብር ብዙ የሰጣችሁ ነው ያላችሁ። አንክተን እንፍተን፣ በእውነት እንፍተን። ዛሬ ላይ እንደ አባቶቻችን ቤተክርስቲያናችንን በልማት እናበልጽግ። ነገ ቤተክርስቲያን ተሐምላትሆን አቤት ስሜን ስላሴ ያቃለለ 1 ሺህ ብር ሰጥቶናል ብላችሁ አመስግኑልኝ። ለገብርኤል ብላችሁ አመስግኑልኝ። 10 ሺህ ብር ዛሬ 5 ሚሊዮን ብር ያስፈልገናል። ዛሬ ቤተክርስቲያን በልማት መበልጸግ አለባት። ቤተክርስቲያን ከልመና መውጣት አለባት። መደፈግ ያናገኝም በየአካባቢው ያሉ በየቤተክርስቲያን ያሉ እየፈራረሱብን ነው። በዚህ ቀን እናልማ እና በእውነት እንናገር። ነገ እንዳናለቅስና እናልማ በልማት እንዝራ። እግዚአብሔር ይስጥልን። ልብላቸው አመስግኑልኝ። ልብላቸው አመስግኑልኝ። ወንዶች የስላሴ ልጆች ወጣችሁ ምስል ልብላችሁ አሁን እዚህ ቃል ብሉልን። ዜሮ ያስፈልጋል። አቤት አባታችን አዘርካዊ ብርሃነ መስቀልና ቢሩከ ስላሴ የአብርሃም ወዳጅ በአብርሃም ቤት እንደናረፉ እንደገቡ ሁሉ እኛም ቤት ገብተው ከሞት ስላተረፉን 10 ሺህ ብር ልብላቸው አመስግኑልን። 10 ሺህ ብር ልብላቸው አመስግኑልን። የአብርሃም ቤት የአብርሃምን በረከት ውሰድ። ቤትህ አብርሃም ይግቡ። ሁላችሁ ምታችሁን ግቡ። ወደ በድጋሚ አጋዕዝተ ሥላሴ ሆኑ።